አቤት እዚህ ቤት ያለኝ ሰላም ያለኝ ደስታ እግዚአብሔር ይመስገን። በጣም ደስ የሚል የበረከት ጊዜ ያሳለፈን። ሰላም ለእናንተ ይሁን የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች። ዛሬ ያሳለፍኩትን ቀን እስኪ ጥቂት ላስቀኛችሁ። በእርግጥ ዕለቱ ያሳለፍነው እሁድ ኅዳር 21 የእመቤታችን የቅድስት ድንግል ማርያም ክብረ በዓል ዕለት ነው። በማለዳ ተነሳው ቢሾፍቱ ቅድስት ማርያም ቤተክርስቲያን ነበር አገልግሎቴ። በማለዳ ለክብረ በዓሉ ለመድረስ ተነሳን። በፍጥነት መንገድ ወጣን ከተማውን። ከዛም ደረስን እመቤታችን ደጅ። አያምርም ጉልላቱ ሲታይ ራሱ ደስ የሚል ድባብ ነበረው። እዩት ቤተ መቅደሱ እንዴት እንደሚያምር። ከዛ ክብረ በዓሉ እጅግ ባማረ መልኩ ተከናወነ። ከሰንበት ትምህርት ቤት ወንድሞቼ ጋር እንዲያመሰገንን ዘመርን። ከዛ ሰዓት ሳይረፍድብን ሩጫ ወደ አዲስ አበባ አየር ጤና ኪዳነ ምህረት ታላቅ መንፈሳዊ ድግስ የፍኖተ ጽድቅ ሰንበት ትምህርት ቤት አዘጋጅቶ ነበረ። በዚያ የሳውንድ ኢንስታሌሽን፣ ሪከርዲንግ፣ ሚክሲንግ አገልግሎት ነበረኝና ሲግናል ፍሎ፣ ማይክ አጀስትመንት በቃ ቢዚ ሆነን አልኳችሁ ከሮሃብ ዲኮርና ኢቨንት ጋራ ፀሐዩን ተቋቁመን ዚቅ ሪከርድስ ወንድማችን መልከ ጼዴቅ ጋር ብዙ አጀስትመንት እና ድጋሚ ኢኪዩ ኮምፕሬሽኖች፣ አንዳንድ የሳውንድ ፕሮሰሰሮች ላይ መጠነኛ አጀስትመንት አደረግን። ባለፈውም በዝማሬ ሄራን ብሔረ ጽጌ እመቤታችን ቤት እጅግ በጣም ደስ የሚል አገልግሎት ነበረን። የአየር ጤና ኪዳነ ምህረቱን ታላቅ መርሃ ግብር ዝማሬውን ትንሽ አድምጡ እስኪ። በቃ ሁለተኛ ደብር ይሆናል እኮ አየር ጤና ኪዳነ ምህረት። አቤት እዚህ ቤት ያለኝ ሰላም ያለኝ ደስታ እግዚአብሔር ይመስገን። በጣም ደስ የሚል የበረከት ጊዜ ያሳለፈን። እግዚአብሔር ስለዚህ ቀን ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያምን ክብረ በዓል እንዲህ የበረከት ስራ ላይ ዋልን። ፍኖተ ጽድቅ አየር ጤና ኪዳነ ምህረት ሰንበት ትምህርት ቤት፣ የደብሩ የስብከተ ወንጌል አገልጋዮች፣ ሮሃብ ኢቨንትና ዲኮር፣ ዚቅ ሪከርድስ ወንድማችን መልኬ በጣም አመሰግናለሁ። ደስ የሚል ቀን አሳልፈናል ወገኖቼ። እናንተ ደግሞ በጸሎት አስቡን። እግዚአብሔር አገልግሎታችንን እንዲያገናል